ዝግጁ ነኝ አሁን ልጆቼን ለመጉዳት እንደዚህ ኮንሺየስ ሆነን ዳንጎዳ ነው አሁን ወደ እናንተ መጣው እቺ ኤግዛምፕል አድርጌላችሁ የመጀመሪያ የምታረጉት ነገር በሙሉ ማተርስ ሁለተኛ you can't be too loving ሶስተኛው be involved ከዛ ደግሞ ፓረንቲንግ ስታይላችሁ ለእያንዳንዱ ልጆቻችሁ ቅይር አርጉ አዳፕት አርጉ to fit የልጆቻችሁን ፐርሰናሊቲ አምስተኛ ህጎችና ገደቦች ይኖራችሁ ስድስተኛ የልጃችሁን ኢንዲፔንደንስ ደግሞ አበርታቱ ሰባት be consistent ስምንተኛ harsh discipline ለማቆም ጥረት አድርጉ ከዛ አንቺ የምትወጃት ዘጠነኛ ሩላችሁን ምናምን ውሳናችሁን ኤክስፕሌን አድርጉ የመጨረሻው ደግሞ ሪስፔክት ማሚ ምን ታስተካክል ምናምን ደስ ይላል ሰው ቤት ሄደሽ እንዲማበጣበጥ ባይዘው በጣም ካምሮዬ በላይ ከታ መጡት እስክትዩ ድረስ ለልጅ ያላቸው አክብሮት ለልጅ ያላቸው እምነት ለልጅ ያላቸው ቦታ ማመን የሚያቀትሽ ደግሞ የሚያረጉት በደስታ ሲበርደኝ ስለብስ ስበል ይሰጥሽ ሹራብ የለም ሰዓት የለም እሺ ችግር የለም እኔስ አልፈለኩም አንቺ ግን እሺ አንድ ትሬኒንግ ላይ በጣም ምትገርም እናት ያለችኝ ነገር ልንገርሽ ዝቅተኛ ክፍል ላይ ያሉ ምናምን ናቸው ሰልጣኞች ከዛ ጆን አውጣች ነው እሺ ደግሞ ስለ ፓረንቲንግ ምናምን ነው ስልጣን ባለፈው አለች ዲጄ ደብተሩ ላይ ወላጆቻችሁ እንዲያስተካክል የምትፈልጉት ነገር ጻፉ ተብለው አገኘውበታለች ድንግጣው ያው መቼስ ይሁን ወይኔ ሰው አዟቸው ነው መቼስ ከኛው መካከል ነው የሚሆኑና ልጆቹንም ስላሰለጠንን ማለት ነው ከዛ እሺ አልኩ ሶስት ነገር ጽፎ አገኘዋለች ስለኔ ጸባይ የሚያስተካክልና አንደኛውን ሳይው በቃ እየተናደድኩ ነበር እንዴት እንደዚህ ይለኛል ምናምን ይላል ከዛ ግን ሳስበው ደግሞ ምናምን አንደኛው ፖይንት ራሱ ምን ይላል እናቴ እኔን ከመቆጣቷ በፊት ለምን እንዳረኩት ወጣይኝ ያን ነገር ይላል አንደኛው ፖይንት ማለት ከዛ ተናድጄ ትዝልኝ በቃ እየጎዳው ሆነ ለምን አላስተካክልም ነገር ደግሞ አልኳለች እዛው በጣም ከሳክሻልኩ ዝግት አረኩ አልነገርኩትም ማለት እንዳነበበች ወዲያው ግን ለፕራክቲስ ማድረግ ጀመርኩልሽ ያው ባንዴ አይለቅም ግን ይሁን ነገር ልክ ሳይምናል አንተ ምናልና ይመጣብኛል አለች ሐሳብ እሺ ለምን ነው እንደዚህ ያረከው ምናምን ወጣርጋ ለመጠይቅና የመጨረሻ ነው አፕሪሺየት አስጨበጨብኩ ምናምን ያ ልብ ኦፕን የሆነ ልብ ምክንያቱም አንቺም ሰው ነሽ ድንገት የሆነ ያመልጥሻል ምናምን ያንን ግን ኮሜንት ሰምቶ ፊድባክ ተቀብሎ ለመለወጥ ኦፕን መሆኑ በቃ መጨረሻ አፕሪሺየት አርኩና ልክ እንደዚሁ ፖዚቲቭ የሆኑ ማለት ስለ ሀብታም ሁላል አንዳንድ ሰው አሪፍ ወላጅ ለምን ሀብታም መሆን ይመስላል ወይ መማር ይመስላል እንደዚህ ይችላል ምንም የሆነ ሱቅ ጉሊት ነው ምናምን ነው የምትሸጠው ምናምን ይሄ ትልቅ ቦታ ያለች እናት አይደለች ስለዚህ ይሄ ኳሊቲዎች አሉ አይደል ወላጅ ላይ ሰው ላይ እንደው ታዩና ሰው ላይ ሊታዩ የሚገቡ ኳሊቲዎች ማሳየት የሚችሉ በቃ ለዘመናት አፕሪሺየት የሚደረጉ አንቺ እነሱን መሆን እስኪያቅትሽ ድረስ ካይንድ መልካም በጸባይ ራሱ ማለት ነው ኬሪንግ ይሁን በህይወታቸው ደግሞ የሚጥሩ አምቢሽየስ ሰዎች ምናምን ራሳቸውን የሚያከብሩ ሰውን የሚያከብሩ አይነት ደግሞ ኦቶሪቴቲቭ ምንላቸው ወይም ደግሞ በአማርኛው አሳታፊ ወደ ምንላቸው ወደ ፖዚቲቭ ፓረንቲንግ ስታይል ደግሞ መጣር ማለት አሳታፊ የወላጅነት ስልት አራተኛው ስልትማ ይወት በቃ ከዚህ በኋላ ምን ተጠቀማት ቃል ናት እንዴት ነው ስልት ላይ እንዴት ነሽ ነው የተባባል ስልት እሺ ይሄ በግራፉ ሃይ ሪስፖንሲቭ ናቸው ሃይ ዲማንዲንግ ናቸው ስለዚህ ከነሱም የሚወጣ ነገር አለ ከልጅም የሚጠብቁት ነገር አለ አይስ the balance ሁለቱም አለውና ስቶሪዎችን በደንብ እንመጣበታለን ግን እነዚህ ሰዎች ቻይልድ ሴንተር ናቸው ልክ እንደ ማን እንዳላቸው ይሄ ምንድነው ግዴለሽ አረ እነዛ ፈቃጅ
እሺ ነፈቃጆቹ ቻይልድ ሴንተር ናቸው ግን ቻይልድ ይመራቸዋል ነገር እነዚህ ቻይልድ ሴንተር ነው አሪፍ ነው ያ ማለት ግን ሴም ታይም ደግሞ እነሱ at the same time እነሱም ሊድ ያደርጋሉ እነሱም ጋይድ ያደርጋሉና ህጎች አሏቸው ስታንዳርድ አለ ግን እንደ አምባገነን ሪጂድ አይደለም ይሄ ፍሌክሲብል ዴሞክራቲክ ነገር ነው ይሄ ልጅ እጅ አውጥቶ እዚች ጋር እቺ ህግ ግን እንዲህ ማብተል ይሰማል ይሄ ማንናንት ዝም ብለ ታዘዝ አይደል ለምን ብሎ ቢጠይቅ ማብራሪያ ይሰጣል በጣም አሪፍ ሶ ኦፕን ኮሙኒኬሽን አለው በጣም ኮሙኒኬሽን ይደገፋል ግን ጋይድላይን እንዳልኩሽ ደግሞ አለው ቤት ውስጥ ቀድሞ ይወጡ የሚታወቁ ሰርፕራይዝ የለም የሚታወቁ እቺኛዋን ፈልጌታል ህግ ወጥቶ መጀመሪያ በደንብ ይታወቃል ቤት ውስጥ ድንገት ስታጠፊ ተለብልበሽ አይደለም የሚነገርሽ በየድሜሽ የሚወጡ ስታንዳርዶች አኛ ቤት እኮ እንደዚህ ብዙም አይደገፍም ምናምን ይያሉ ጋይድላይኖች ሶ ኤክስፔክት የሚያደርጉት አለ ማለት ነው ከልጆቹ ዲማንድ የሚያደርጉትም ስታንዳርዶች አሉ ማለት ነው ልጆቹ ምን መሆን እንዳለባቸው አላቸው አይዲያ በቃ አላቸው ኤግዛክትሊ ለምሳሌ ቅዳሜ ለቀጣይ ሳምንት ካልሲሽን ማጠብ የሚል የዚህ ቤት ባህል ከሆነ ቅዳሜ ካልሲሽን ባታጥቢ ኮንሲኩዌንሱን ታውቂዋለሽ ባታረጊም ኮንሲኩዌንሱ ይታወቃል እንጂ እንዳምባገነን ሰርፕራይዝ ብለሽ የቻርጀር ሰርፕራይዝ አታውጪ ወይ ስሊፐር ጁቡ ሲል ምናምን አይደለም ሰርፕራይዝ ብትል ኮንሲኩዌንሱ ይታወቃል ወይ እንግዲህ ጤነኛ ያው ድብድብ ውስጥ አይገቡም እነዚህ በፓወር ስለማያምን በስልጣን ስለማያምን ይሄ እነሱ የሚፈልጉትን ነገር በማሳጣት ሊሆን ይችላል ፖዚቲቭ ፓኒሽመንት አይነት መንገዶችን ፓኒሽመንትንም በሰፊው እናወራለን ግን ልጆቹን እየፈሩ ሳይሆን አምነውበት እንዲቀጡ የሚያደርጉ አይነት ቅጣቶችን ደግሞ ይጠቀማሉ ሶ ዲሲዥን ሜክ ውስጥ አሉበት ዝም ብሎ ኮላጅ የሚፈሳል እኩል ነገር ነው ይሄ እንደዚህ አይሆንም እንዴ ለምን ምናን ካሉ ማብራሪያ ይሰጣቸዋል ቻሌንጅ ማድረግ ከፈሉ ቻሌንጅ ያርጉ ካሸነፈ አይዲያቸው ኮንሲደር ይደረግ ይችላል ካላሸነፍ ነው በዚሁ በእኛው ስታንዳርድ ይቀጥላሉ ማለት ተሳታፊ ናቸው ዲስከሽን አለ ዋርምዙም አለ ሙቀቱም አለ ፍቅር መስጠቱም መንገሩ አይ ላቭ ዩ አለ መነካቱ አለ ቱጁጁ መባሉ አለ ስዕል ሲያመጡ ማማየት አለ ጊዜ መስጠት አለ ይሄ ፍቅር ኢንቮልቭድ መሆን ከዛ ልጅንም ያምናሉ ደግሞ አይ ቲንክ ሌሎች ስታይሎች ላይ ብዙ አልጠቀስንም ልጅን ማመንና አለማመን ልጅን ማመን ማለት ለምሳሌ ካላመሽ አንድ ሰው ሳይሆን ኃላፊነት ብትሰጪ ጻግሽ ነገ እንደዚህ አርገሽ እንድትጠብቂ ብልሽ ካላመንኩሽ የሆነ ሰዓት ላይ መጥቻለሁ ሳታይኝ እያረኩት ኢንቮልቭድ ኦቨር ኢንቮልቭድ ልጁ ጫማውን ማሰር እየቻለ አታምኚው ባካምጣ ምናምን ብለሽ ራስሽ ወይ ታስሪለታለሽ ነው ግን 10 ደቂቃ ቢፈጅበት ያስራውል ብለሽ ካመሽ ማመን ማለት ይሄ ነው ለምሳሌ 11 ያክፍል ሲደርስ ከጓደኞቹ ጋር እንዲወጣ አሁን ማትፈቅጂ ከሆነ ያመንሽው አይደለም እስከ 11 ያክፍል የሰራሽውን ስራ አታምኚም ማለት እስከ 11 ያክፍል እኮ ኢንቨስት አድርገሽልበታል እዚህ ልጅ ላይ ግን ጓደኞቼ እዚህ ፍሬንድሺፕ ፓርክ ምሳ እንብላ ብለዋል እዚህ ልሄድ አስቤያለሁ ካለሽ ማመን ነው እስከመቼ ነው ማታምኚው ነው ከዛ ሄዶ ራሱ አዲስ ነገር ከሞከረ ምትፈሪውን ነገር ካረገ ራሱ መጥቶ እንዲነግርሽ ማመን አለብሽ ማሚ ዛሬ እኮ እንደዚህ ሆኖ ብታይ ሆነ አልኮል ቀምሰ ምናምን ቢልሽ ነገረሽ ማለት እኮ በቃ ይሄው እኮ ምን ፈልገሽ ላይ 1 2 አራሰጊ ሳይነግሪስ ቢሆን እንዴ ሬስሊ ብቻ ይሄ ፒር ፕሬዠር ማለት ነገር እንዳለ ያለምን ይሄ ወርልዶች ልትከብደው እንደምችኩ ታስቢያለሽ ግን ሳታምኑሽ ከመቼው ይዘሽ አንዳንድ ልጆች አይተሽ ከሆነ ግቢ ሲሄዱ ቤት ታስረው ልክ ግቢ ሲገቡ በቃ ያንንም ማምጪ ሪሌሽን ውስጥ ምናምን ዲ የታሰረች ኡፍ ከሚሉ
እያመንሽ እያስለበድሽ እንኳን አምናለሁ ሰው ሲታመን እኮ ነው ባይዘው እንደውም ግቢ አሁን ለምሳሌ ሲኒየር ሆነሽ ብዙ ወላጅ አልመጣም ያው ከፍርሃቱም ነው ግን እኔ አሁን ብዙ ልጅ ተቀብያለሁ ልጆቻቸው ፊት ምንም አታውቅም እንትናት እና አስቢ ዩኒቨርሲቲ የመጣ ሰው ነው እኔ ክላስ ነው እኮ ባይዘው ያገኘዋለሁ ምንም አታውቅም እንትን በያት ያው ከእንትን ነው ፍራቻ ነው ግን መታመን አለበት በደም እምነት ሲከብድ ነው ትክክለኛ እንትን ስራሽን ታውቂዋለሽ አንቺም ድሮም ይዘሽ ነው እንጂ ያሳደግሽው እያለማመድሽ አላሳደግሽ በራሱ ነው ማለትን በራሱ አመዛዝ ነው እንዲኖር ሳይሆን እኔ አይ ያልኩ ነው የኖርኩለት እዛ ሄዶ ብቻውን አይ ማለት አይችልም ብለሽ ማለት ምሳሌዎችን በደንብ እንመጣበታለን ግን ሞኒተር በደንብ ያደርጋሉ ማለት እነዚህ ሰዎች ቢሄቪየር ልጅ ምን ላይ ነው የሚለውን በደንብ ያውቃሉ ኢቭን ከዛ ልጅም ወላጅ ላይ ምን ወላጅ ማን እንደሆነ ያውቃል ምሳሌ አንዳንዴ ጠምቶሽ አያውቅም የወላጅ ስቶሪ የአባት በወጣትነቱ ነው ዳሩን ባገኝ ምናምን ገብቼ ባነብ ምናምን ይሁን እድሜ ላይ ኪሪየስ የምትሆኝበት እድሜ የሉም የዛ እድሜ ላይ እነሱ ደግሞ የማይነግሩሽ ኪሪየስ የምትሆኝ ስለማይመስላቸው የማይነግሩሽ ልጆች አሉ ምን ሰርተው ነበር ምናምን እንደዚህ ልክ እንደዚሁ ከሁለቱም ምን ተሳስተው ነበር ምን ይወዱ ነበር ምን ብቻ ግዴታ ለመማርም ማለት እንዲሁ ዝም ብለሽ ለማወቅ ከዛ ሐሳብን አቋምን መግለጽ የሚችሉ ይመከራል ሐሳብሽን ግለጪ ነገር አይነት እሺ በቃ አንተ ያልኩ ምናምን ሳይሆን አሰርቲቭ ሆኖ አይ እንደዚህ ዛሬ እንዲያስፈልግ እንደዚህ ምናምን የሚሉ ኦቶኖሚን ያበረታታሉ ማለት ልጁ ራሱን የቻለ ሰው ነው የኔን ሐሳብ ብቻ እየወሰደ የሚኖር አይደለም የራሱም ሐሳብ አለው የራሱ ፐርሰናሊቲ አለው የራሱ ፍላጎት አለው ስለዚህ ያንን አዘር ሰው መሆኑ ሌላ ሰው መሆኑ ይቀበላሉ ማለት ነው በጣም ሄልዝ የሚመስል ስታይል ግን ለፕራክቲስ የሚከብድ የሚመስል ይመስለኛል አውትካሙ እንግዲህ እንደዚህ አይነት ስታይል ኢንዲፔንደንት ይሆናልሽ ራሱን የቻለ ሐሳቡን የምትገልጽ አሰርቲቭ የሆኑ ኢንዲፔንደንት ልጆች ከዛ ደግሞ ክሪኤቲቭ አልተገደለባቸውማ ከልጅነት ጀምሮ ሐሳብ ሲያመጡ ማለት አንቺ ደግሞ ራስ ስላልተባሉ ስላልተዳፈነ አድገውም ሐሳብ ማምጣት ማመንጭ ከውስጥ ይመጣል ሐሳቡ ይመጣል እየተፈቀደ ስላደገ ማለት ነው ክሪኤቲቪቲ በጣም አላቸው ሶሻሊ ስኪልድ ናቸው ፕሬዘንት ማረግ ራሳቸውን ማስተዋወቅ ምናምን ሶሻሊ አይከብዳቸው ሐሳብ መለዋወጥ ስለሚችሉ ሰው ምን ሊለኝ ይችላል እና የሚለው ነገር ስብ ነገር የለውም በቃ ሐሳብ ይገልጻሉ ስትገልጪ ነው ማቀው ይክፋሽ አይክፋሽ ምናምን በቃ በንግግር ነው የሚያምኑት ነው አይነት ነገርና አብዛኛው ሪሰርች ሄልዚ ነው በቃ ሪዛልቱ በኦቶሪቴቲቭ ወላጆች በአሳታፊ ወላጆች ያደጉ ልጆች በጣም ሄልዚ ብዙ አስቸጋሪ ነገር ውስጥ የማይገቡ ብዙ አስቸጋሪ ኢሹ አቅልለው ነው ብቻ ወላጅ ለኑሮ የሚሰጥሽ የሆነ ችግርሽን አቅልሉ ሌላው አወሳስቦ ጨምሮ ችግር ጨምሮ ነው የሚልክሽ እነዚህ ግን አቅልለው በሪሰርች ጥሩ ስለሆነ ማለት ሁሉም ፐርፌክት ይሆናል ማለት አይደለም አሁን እኮ ትዝ ያለኝ እንትን እዚህ ባለፈው ጎረቤቴ ከጓደኞች ጋር ተጫውተን እንደሆነ አምስላት አይ አልጫወትም አንቺ እንደዚህ ይሆናል የምታወሪው ሰምነሽ ነው እኔ እንጃ ምን እንደተናደዱ አላውቅም ማለት ምን እንደተናደዱ አላውቅም ተጣልታ ነገር ነው ኦኬ ተጣልታችሁ ነው አዎ ተጣልተን ነው መሰለኝ አለች ሰምን ነው አላልኩ እኔ እንጃ ምን ሆናችሁ አልኳቸው አልመለሱም በቃ በኋላ ጫውታሉ ብዬ ተመለስኩ እና በቃ እኔ በሷ ጓደኛ ማለት ምናምን እንደዚህ ውስብስብ ደላላት መጣ ቤቷ ሌላ ጫውታ ይጭት ነው በኋላ ደግሞ ሄጅ ጫውታለሁ ካልጠየቁ ካልተናገሩ በምን አውቃለሁ አለች ምን እንደሆነ ካልተናገሩ በምን አውቃለሁ እና ለዛ ልጆች ግን ተናገሩ አታውሳዙ በጣም ይሄ ሐሳቡን የማይገልጽ ምን እንደደበረው ምን እንትን እንዳለው ለኑሮም አብረሽ ለመኖርም ይከብዳል ምን በግምት ነው ይከብዳል በጣም ሁሉ ከፋው አልበል ምናምን ሰቀቅ ሌላ ደግሞ እንደዚህ ይመጣልኝ እነሱ ያመርዳቸውና በጣም በቃ በጣም ማደንቃቸው ቤተሰብ ናቸውና እንትን ሲያወሩ እንደዚህ ሲያወራ አንድ ጊዜ ልጅ ስልክ ተከልክሎ
አባባክ ስልክ ባክ እያለ ይለምናል። ለምን ፈለክ እንዴ ነው የሚያወራው እያልክ በጣም ፈለኩኝ በጣም ያስረዳል ያለቀሰ ነው ግን ያስረዳል ለምን ፈለክ እና የሆነ ስላለቀሰ ምን ካላለውም በጣም ነው ዱብ እያለቀሰ ቲማቲ ሆኖ ምናምን ለምን ፈለክ ልጁም እያለቀሰ ማስረዳት እንዳለበት ዝም ብሎ አይጮህም እኔ በጣም ፈለኩ ለምን እንትን ፈልጌ ነው እንትን ፈልጌ ማስረዳቱ ከዛ የሱ ማለበደናቀጥ በጣም በቃ ደስ አለኝ በጣም ጨራራስ ሀቅ ጨርሰናል ማን ላይ ነው ያስቆምኩሽ አሪፍ ነው አሁን አየሽ ኦቶሪቴቲቭ አሪፍ ነው ስንል ይሁን የተለየ እንትን አይደለም የሁሉንም አምጥቶ ነው አሪፍ የሆነው ነው አምባገነኑ ዲማንድ ያደርጋል በመጠኑ አይሽ አምባገነን ዲማንድ ብቻ አይደል 100% የሆነ ፐርሰንት ግን ዲማንድንም አምጥቷል ከዛ ደግሞ ሪስፖንሲቭነሱን አምጥቷል ለቀቅም አለው ጠበቅም አለው ይሄ ሁሉም ነገር ስትጠቀሚ በመጠኑ ሄልዚ ይሆናል ጽንፍ ነው ጥሩ ያልሆነው ጽንፈኛ ልቅ ሰዳጅ ጽንፈኛ አምባገነን ጽንፈኛ ምን ይመጀመሪያ እንዴ ስዳድግ ስለሌለ ይሄ ምን አለው እና ላይክ ኤክስትሪሞች ጥሩ አይደሉም ይሄ በቃ ብዙ ነገራችን ኤክስትሪም ስለሆነ ነው ኤጁኬሽን ሲስተሙ ይገባኛል ይሄ ነው ያርል ምናምን ግሬ ነገር ላይ ብዙ አንወድም ግን አመሳዝኖ መኖር የሚባል ነገር ደግሞ አለ ሶ እንደ ልጅሽ ታይፕ ይለያል ማንንም በደም ዲማንድ ላርግ አይደል ልጅሽ ከዛ እንዳለሽ በሲቹዌሽን ይወሰናል እንደ ሁኔታው እንደ ተፈጠረው ሁኔታ ብዙ ነገር ይወሰናል ሶ በቃ ማሰብ ይፈልጋል ማለት ያ አክሽንሾችሽ ውሳኔዎችሽ እንድትወልስቲ እንጂ ዝም ብሎ ልማድ ይሄ ነው ብለሽ በቃ ዝም ብሎ በአንድ ልማድ መኖር የንቺ ትንታ እናም ሹ ደግሞ ብዙ ያልተነገረላቸው በሪሰርችን በእኛ ሀገር ራሱ ብዙ ፐርሰንት አሉ ብታይ እኛ ሀገር ራሱ እንዴ አሳታፊ የሆኑ ወላጆች ማለት ሪሰርቹም እንደሚያሳየው ኢቭን ሁለተኛ ላይ የተቀመጠ ሪሰርች አይቻል አንደኛ ላይ ራሱ የተቀመጠበት ሪሰርች አልቻው እንደ ሪጅኑ እንደ ቦታውም ስለሚለያይ በርግጥና ብዙ ሆፕፉል በጣም ወላጆች at the same time አሉ ኢቭን ባለፈው ወደኛዬ ስትነግረኝ በቃ ምን አይነት ኮንሺየስ አባት ምን አይነት ኮንሺየስ እናት ሁለት ልጆች ናቸውና እሷ እንደ አክስት ሄዳ ኢንተርቪው ነው የምታረጋቸው የሚመልሱት መልስ በቃ ሾኪንግ ነው ለምሳሌ ማሚ ምን ታስተካክል ምናምን ደስ ይላል ሰው ቤት ሄደሽ እንዲማበጣበጥ ባይዘ እነሱ ግን ጥሩ መልስ ነው የመለሱት ደግነሱ በቃ ምንም ትንሽ ኮምፒውተር ላይ ጊዜ ታበዛለች ያው ከቤት ነው መሰራው እሺ እናት ስለዚህ ፒሲዋ ላይ ጊዜ ስለምታይ እንደዛ ታበዛለች ምናምን እንጂ እስከት ምናምን ከዛ አባት ምናምን ብሎ ትንሽ ታሪክ ሲነግረን ያሳጥረዋል ትንሽ ረዘም ቢያደርገው ምናምን ደግሞ በጣም እንዳይረዝም ምናምን ይሄ ተረት ምናምን ይነግራቸዋል አንዳንዴ አጠረ ነገር ነው ይርዘም ነው እና ያደላተ ተረት ነገሮች ነው አንቺ ታዝቶብን ነው አንቺ ባቄላ ከቆረጠበች ተተርቶብን ብቻ እንደዚህ በጣም ካምሮ ይበላይ ኬታ መጡት እስክትዩ ድረስ ለልጅ ያላቸው አክብሮት ለልጅ ያላቸው እምነት ለልጅ ያላቸው ቦታ ማመን የሚያቀትሽ ደግሞ የሚያርጉት በደስታ ባለፈው አንቺ እንዳልሽ ከፍትፍቱ ፊቱ ይሄን ሁላ ሲያረጉ እየተማሩ ያውልህ ምናምን አይደለም በደስታ ቁጭ ብሎ ጊዜ የሚያሳልፉት ከነሱ ጋር በጣም አፕሪሼት የሚደረጉ እናንተን ሰዎች ገስት ልናረጋችሁ እንወዳለን በጣም በጣም ከኤክስፒሪየንስ ደግሞ መማር ስለሚቻል ማለት ይሄ ማለት ግን ይሄ ከአሁን እንዳልሽው ነው ከስተት የጸዳ እንደዚህ አይነት እንትን ሊኖርም አይችልም የሆነ ዊክነስ እኔ ዝግጁ ነኝ ልጆችን ለመጉዳት እንደዚህ ኮንሺየስ ሆነን ዳንጎዳ ነው አሁን ወደ እናንተ መጣው እቺን ኤግዛምፕል አድርጌላችሁ ግን
በቃ ክፍት መሆን ለልጆች ሐሳብ ምናምን ለልጅ አስተያየት ለልጅ ከዛ ደግሞ እዚህም ታይም ደግሞ ልጆች ደግሞ እንደመጣ እንደፈለጉ ምናምን ብቻ እንዳይሆኑ ደግሞ መንገድ ማሳየት አሁን የምታመሰግኝበት መንገድ የለም እያለቀሽ የተቀበልሽው ደስ እያላለሽ እሺ ያልሽው ግን ደግሞ የምታመሰግኝበት ነገር ይኖራል ስለዚህ እሷ ፖዚቲቭ ትውስታ የለችም ነው የሚደብረው ለምሳሌ ድሮ ለምሳሌ እንዴልልሽ ምን ምሳሌ ልስጥሽ አብራሪልኝ እኔ ያክስሽ እሺ ዝም ብሎ የሆነ ልማድ ጀመርሽ እንበል በጻነት ልማድ ምናምን ማለት ጀመርሽ or something ከዛ እነሱ እንደ ትልቅ ሰው ሲያዩት ትክክል አይደለም አድገሽ ለምዶ ያልሽ ይደብራል ብለው አሰቡ እሱን እኔ ለማስረጽ ምትጂበት መንገድ ምን አይነት መንገድ ነው ደምን ባጅ ተላቀስን እንይድበት ግን አይ ዶንት ኖ ብቻ ምን አይነት መንገዶች አሉ አሁን ሳይሆን ሰዓት ሊጉብጥ ማለት ነው አንጀምራ ይሆን ቲኔጅ ላይ ትምርት ቤቱ የሚያወራ አደገች ነው ስለምትበይ ሼምዚሽና ከዛ እኔም እንደዛ ታብያሉ ቤት አራ አንቺ አትጉበጭ ነው ይልስ በሰዓቱ ምንም አይመስለኝም ብቻ አሁን ሳዲ አራ በደም ቀጥልሽ ተቀምጪ ማለት ትባያለሽ ይወረል ለአንጀትሽም ጥሩ አይደል ሌላው ቢቀር አይደል ልክ እንደዚህ ማናሮች አሉ አይደል አንቺ ትክክል የማይመስልሽ እንደ ቆሞ ውሃ መጣ እንደሱ ላይ ኤክስፕሌን ቢደረግ ልጅ ይረዳል ባይነኝ ነው ነገ ታመሰግኛለሽ ይያልን ዝም ብለን ስለምንደፍንበት እቺ አባባል ትንሽ ታማለች በኔጌቲቭ በደም ስለበዛች መብራራት አለባት ብትብራራ በማንኛ አሁን የሆነ ምን ዩቲዩብ ላይ ነው ያዩት በቃ ኮካ እንዳይጠጡ ልጆቹን አሳምነዋቸዋል ቤት ውስጥ እሺ አጥንት ማሳሰብ ምን ብለው እንዳብራሩላቸው አላቀም ብቻ ሰው ቤት ሄዱና አስቀርጧቸው ኮካ እንዲጠጡ ኢንቫይት ተደረጉ ማለት እሺ አንተጣማ ወላጅ ደግሞ ያምናል እዛ ቤት ሆኖ የደውሉ አስሬ ኮካ እንዳጣጭሽ ሆነን አይሉ they trust them ያምኗቸዋል ስለዚህ የምርም ቪዲዮ ሲታይ ኮካውን አልጠጡ በጣም ማሳመን በቃ በመንችለው በቃ አሁን ያደክማል እኔ አሁን ስለ ስልክ አሁን ብዙ ቪዲዮዎች ናም ተሰርተዋል ስልክ ጉዳይ ግን በጣም የወደድኩት ካየሽ አላቅም ማታ የልጆቿን አይን ጥቁር ቀብታ እሺ ስልካ ይጠቀማል ልጅ ከዛ ጧት ልጁ አልቅሶ ሊሞት በቃ እና ማሳመን ከባድ በቃ እኔ አምባገነኑኛለሁ በእውነት አይቻልም አለቀ ማለት ቀላል አይደለም ቁጭ ብሎ ማስተር ይጠይቃል በጣም በቃ ጻኑ ደገጠ እስከሆነ አመቱ ገብቶሻል አይን እንደሚያጠቆር አስቦ ኮና አመት በኋላ ልታስረጁት ይችላል እውነት ይሁን እሱም ደግሞ ሌላ ነው ግን ይሄ በቃ ካሳመሽ ልጆቹ ያምኑሻል ካንቺ በላይ የሚያምኑት የለም ምድር ላይ ስለዚህ ያምኑሻል እና የሆነ እንትናት ብዙ የምትቸገሪበት ነገር ያለ ነው ኤክስፐሪመንት ማድረግ በሰው ህይወት ብቻ ኤክስፐሪመንቱ ብዙ እንዳይበዛ በስድስት ልጅ ከሚሆን ቀንሱ ተማካችሁ ይሄ ጥሩ ነው እቻ ኦቶሪቴቲቭ ምንለው ግን ከወላጅም ይፈሳል ከልጅም ይፈሳ ከሁለቱም ባይ ዳይሬክሽን አለውና እንደዙ የህቴልጅ አሁን እሱ ነው ብጠቅሰው እና አሁን ገና 2 አመት ነው በዛም በደም ማውራት አልቻለም ምናምን እንግዲህ ከዛ አንዳንዴ ከሞግዚት ጋር ይውላል ማለት ሁለቱም ስራ ስለሚሰሩ ስለዚህ ስትመለስ ሲመለሱ ወላጆቹ ይጠይቁታል የ2 አመት ልጅ አስቢ ዛሬ ምን አረክ ይሉታል ከዛ ያው ይከብዳል ማውራት ስለዚህ ስፔሲፊክ ማድረግ አለብሽ በእድሜው እሺ ምን በላ ስኳድኔ ይችላል ከዛ ደነገጠች የሆነ ቀን አዲስ ነበረች እንደውም ልጅቷ ልጅ ልትይዘው እውነት እኮ ነው አለች ስለዚህ በዚህ ያያዙ እሷ ወላጆች ሳይኖሩ እሷና እሱ የሚውሉትን ውሎ በሙሉ ሪፖርት እንደሚያደርግ አወቀች ማለት ነው ስለዚህ እያንዳንዱ ሙዝ ስኳር ልጅ እና እንትን የበሉትን
አናቱ ላይ። ከዛ እኔ መጥቼ ራሱን ዳቦን በላ ምናምን አልኩት አለ። በቃ ያልበሉትን አልበላ ነው። እኔ ወሻክቲ ሁለት አመልጂ እንዲ ሪፖርት እንዲያቀርብ ሁሉንም እኮ ማስቀርበው ምናምን አለች እሷ ራሱና ይሄ ከልጅነት ያመጣሽው ከጭጭነት ያመጣሽው ከሆነ እነሱም ላንቺ ሼር ማድረግን ግን 7 ከሆነ አይመች 7 ከሆነ 7 እዚህ በየተራ ወይ ነራ 7 ልጅ ያሉ አሁን እኮ አይ ይከብዳል ካሉ እንግዲህ ካሉ በቃ መላፈል አንዱን ውጪ አንዱን መኝታ ቤት አርጋችሁ ዋናኛ አሁን 7 እንትን እንዳይሉ ነው ወደ 7 እንዳይሄዱብን ከሄዱ ምን ይደረጋል ከሄዱ ምንም ወይ ተቻለ ሪፖርት ግን እስቲ ይጣበቅባቸዋል ምንም ማድረግ አይቻልም በእውነት ከ7ቱ አንዱ መጥፎ ቀን አሳልፎ ሊሆን ይችላል ያን ከሰዓትን ደግሞ እንግዲህ ህመም ይዞ ያድግ ኢኒስ በጣም ላለማወሳሰብ አንድ ሳይኮሎጂስት መረረውና ብዙ ነገር ሲወሳሰብበት በቃ እመኑ ብዙ ሪሰርቾችን አይቻለሁ እነዚህ 10 ነገር ብቻ አታሳጡ ልጆቻችሁን ብሎ ደመደሙ እሱ ራሱ ሲመረው ማለት ስለዚህ 10 ሊስት ያደረገው ነው መነግርሽ አስቡ ነው ሁሌ እነዚህን 10 ነገሮች የመጀመሪያ የምታረጉት ነገር በሙሉ ማተርስ ልጆቻችሁ ፊትም በቃ በህይወታችሁ አንቺ ምታሪው ነው ይሄን በቃ ካምሮት አታጥፊ ያንዳንዱ ዲሲዥን ያንዳንዱ ድርጊት ማተርስ ምትሏን ያጂ ከዛ ይፈልግሽው አርጊ ግን ማተርስ ልጅሽ ላይ ማተርስ ቺ ብቻ ሳትረሽ በጭንቅላሽም ተተከይ ከፈለሽ ግን ማተርስ ልጅ ሳይ ለማጂ ሁለተኛ you can't be too loving ይሄ በጣም ደስ አለኝ ማለት ገጥሞሽ አቅም አንድ እኔ ትሬኒንግ ላይ እንደዚህ ራሱ እጃው ጥቶ ምናምን እኔ ልጅ ይመጣና ማይወድሻሉ እያለ ይጠመጠምብኛል ፊት አልሰጠውም ማለት ለምን እኔም ወድሃለሁ እያልኩ ፍቅሬን በገልጽ በጣም too much ፍቅር ይሆንና እኔ ይሆን ነገር በሆን ያብዳል አለ እሷ ወይ ብትሞት ወይ ብትጎዳ ወይ ብትታመም በጣም ስለስለው አንድ ቀመቼ እንደሆነ አይታወቀው 40 አመት ከዚህ በኋላ ካለው ያመመሽ ትልሽ ለመጀመር በሽታ የቱ ጋር የሚሰማሽ ነገር ግን አንቺ ያልሽኝ በጣም ደስ የምትለው ነገር አለሽ እሷን ድገሚያት የትኛው ነው ሚሞሪ ነው ያ በቃ ልጅ የሚቀርላት እኔም እዚህ ጋር ማስበው ልጅ የሚቀርላት ሚሞሪ ነው ምንም ሌላ ነገር የለም መሞት አይቀርም እኔ እናት አባት መሞት አይቀርም ልክ ሲሞት ምንም ከዚህ በፊት ካልሰጠው ምን ለምን ነው ማለት በጣም ይሄ እንትን እኮ ነው አሁን ይልሽ አሁን እነሱ አባት አጣው የሚለው ስሜት እንዳይሰማቸው ነው ግን ኖሮ ደግሞ ማጣት ደግሞ ሌላ ነው እንትኑ ኮንፊውዚንግ ነው በጣም በቃ በጣም የአባትን ኢሜጅ ካይምሯቸው የእናትን ኢሜጅ ካይምሯቸው አጥፍተው ከዛ አለች ግን ደግሞ አለች ነበረች የሚወታቸው ወይ ተሳክቶላል ብቻ በቃ አጋጣሚ ሆና በቃ ምድር ላይ በቃ እንትን ሰርቫይቭ አላረገችም ግን ነበረች ግን ምንም የሚያስታውሱት ነገር ማጣት ራሱ ሌላ በሽታ በጣም ስለዚህ ባለን ጊዜ በጣም በቃ ትግስቷል ንጉስ ራሱ እዚህ ሐሳብ ላይ በጣም ብዙ ነገር ምንድነው ልጅ ታዲያ በቃ ባለን ጊዜ ነው እንጂ የሌለው የለም ነው የሌለ ጊዜ ከሌለ ግን በሚሞሪ ምን ማድረግ እንዳለበት እያሰበ ሲመለስ የደስታ ቀናትን ነው ማሰብ ያለበት ይሄ አንቺ ከሞትሽ በኋላ ኢቭን ትንሷልተኑስ ምትለው ነገር አለች አንድ ሴትዩ በቃ ግሪፍ ሀዘን ከውስጡ አልወጣ ብሎ መጣች ለቴራፒ ትግስት ጋር ከዛ ሳውራት እናቴን በጣም ወዳን ነበር ማለት ነው ሞጣ አቃተኝ ምናምን ያለሽ ተወራ እስቲ ስለናትሽ ነገር ስትባል እናቴ ከአንድ ሰዓት በኋላ ጩኸት አትፈልግም ጮህን ትመታናል ምን ይሆነ የምታወራው ይሄ በጣም የምትወደድ አይነት እናት አይደለም ኤክስፕሌን የምታረግ ስለዚህ እቺ ልጅ ከውስጧ ነው አልወጣ ያለው ሀዘን ጥሩ ጊዜ ሳናሳልፍ ሞተች ሚል ሀዘን ነው እንጂ it's not I miss her ሀዘን አይደለም እንደናትና እንደልጅ ኢንጆይ ሳናረግ አይነት አለቀብኝ ነው ስለዚህ ባለን ጊዜ በጣም እስከ ጥጉ
ወድሃለሁ ወዳልሻለሁ ብዬ ከነሱ ጋር ጊዜ አሳልፊ ከሞትኩ ያንን ያስተውሱኝ እንጂ ያርጉ እንጂ አሁን እኛ ምንለው አሁን ብዙ ሰው እንደዚህ በጣም ያኛውን ኢንቮልቭድ የሚሆነውን ወላጅ ነው አሁን እዚህ ጋር ይሄን ስናነሳ ያንን ይላሉ እንደዛ አይደለም ኦቨሩን አይደለም ይሄ ሞመንት ከልጅ ጋር ማሳለፍ ከዛ ደግሞ ልጅ እንዲወደድ መወደድ እንዲሰማው ማድረግን ነው ያለው ግዴታ ይሄ ሰበብቱ ያኛው አሁን እንደዚህ አይነት ነገር ብዙ ጊዜ ሲነሳ ምን አብረው ያነሳሉ ኦቨሩ ልጁን እኛ ካለማብቃት ጋር አይደለም ልጅ ይብቃ ግን ደግሞ ላርግልም ቡሽ ምናምን ላርግልም የሚለው አረሱ አይደለም እሱን ሳይሆን በቃ ልጅ መወደድ ሞመንት አብሮ ማሳለፍ ከልጅ ጋር መሆን ማውራት መጫወቱ በትክክለኛው መንገድ ቱ ላቪንግ ልትወሯችሁ ያሟጣችሁ ውስጣችሁ ያለውን ፍቅር በሙሉ አሳዩ ፍቅር ማለት አገልጋይ መሆን አይደለም እሱ እንዳረሱ ግን ቱ ላቪንግ ሆናችሁ ግን ሰው ቱማች ወድደኝ ሊል አይችልም በጤነኛው መንገድ እስከመጨረሻው ብትወጁ ማለት ሶስተኛው ቢ ኢንቮልቭድ ሩቃቱ ቢ ኢንቮልቭድ ከዛ ደግሞ ፓረንቲንግ ስታይላችሁን ለእያንዳንዱ ልጆቻችሁ ቅይር አርጉ አዳፕት አርጉ ቱ ፊት የልጆቻችሁን ፐርሰናሊቲ አምስተኛ ሩልስ ኤንድ ሊሚትስ ይኖራችሁ ህጎችና ገደቦች ይኖራችሁ ስድስተኛ የልጃችሁን ኢንዲፔንደንስ ደግሞ አበረታቱ ራሱን የሚችል ራሱን የሚመራ ልጅ እንዲሆን አበረታቱ ሰባት ቢ ኮንሲስተንት ይሄ አይደለም ለልጅ ለትልቅ ሰው ራሱ ይከብዳል የማይገመት ሰው መሆን አሁን ጸግሽን 7 ሰዓት ላይ ብደውል ይደብራት ይሆን 9 ሰዓት ይሻላል ምን እንደምትመልሺ መገመት ማትሸመደጂ ካሁን ቦግትሊ ይሆን ካሁን ትስቂ ይሆን ካሁን ታቆርፊ ካሁን ፕሬዲክት ላረግሽ ማልሽ አረሷ ችግር የለባትም ይባል ሰው አላ አረሷ ቀላል አርጋ ነው የምታየው ማቅሽ ፕሬዲክት ማረግሽ ኮንሲስተንት ስትሆኚ ስለዚህ ወላጅ ይሄ መጀመሪያ ህግ ማውጣት ይጠይቃል ልጅ አያያዝ ምናምን ኮንሺየስ መሆን ይጠይቃል እንጂ እና ሙዴ ጥሩ ካልሆነስ በቃ ሙድሽም ጥሩ ባይሆን ህግ አለ ስታንዳርዱ ይቀጥላል የቤቱ ባህል ይቀጥላል ይሄ ከሙድ ጋር ምናምን የሚያያዝ ነገር አለ የሆነ ቀን ስዕል አምጥቶ ዋው ብለሽ ነገርም ዞር በል ውስብስብ ነው የምትልበት በቃ ስለዚህ ወጥ በተጃለ መጠን ወጥ ስምንተኛ ሃርሽ ዲሲፕሊንን ለማቆም ጥረት አድርጉ ሃርሽ ይሄ በጣም ልጅን እንዲሚያንቀጠቅጥ በፍርሃት የሚያስደነግጥ የሆነ እንዲካላርክ እንዲቶማ ሚል ከማባደ ያለ አንቺ እንኳን ቢሮ አለቃሽ እንዲቀጣርጎ ቢዚሽ ነው ወይስ ሳሳ ብሎ ይሻልሽ ነች ግን ነገር ደግሞ እንደዚህ አርገሽ ጠብቂ ምናምን ቢልሽ ነው የሚሻል ምናምን እየተባልሽ ሃርሽ እኛ እንኳን ደስ አይለንም እንኳን ህጻል ስለዚህ ሃርሽ አፕሮቾችን ሳይገረፉ በጣም ምን ሆኛለሁ በጣም እኔ ብዙ ነገር ይጠቅመኛል እውነት ስለመገረፍ ታወራል ሳይገረፉ ሽንታቸውን ልብሳቸው ላይ የሚለቁ ህጻናት እና ላይገረፉም ሊገረፉም ይችላሉ እና ደግሞ አንድ ጊዜ ምን አውቃ እንትን የሆነች ልጅ ናትና ከወንድሟ ጋር ሲጫወቱ ሲላፉ የአባቷን ስልክ ይወድቅባትና ትንሽ ግላሱ ነው ምክንያቱም ለምን ግላሱ እንዳልኩ ነግሬሻለሁ ግን ግላሱ ሰንጠቅ ይላል ከዛ አባትየው ብቻ ተኝቶ ነበር ሲነሳ ያይና ቆይ ልምጣልሽ ብሎ የት ሄዳል ፊልድ ወይኔ ሳምንቱን ሙሉ ልጅ ምጸልየው እንትን ምትለው ስለምንድነው አባቷ እንዳይቆጣት ነው እና ሲመጣ ረስቶታል ግን ሳምንቱን ሙሉ ልጅ ክላስም ሜቢ በስነ ስርዓት አልተማረች ይሆናል እና ጀቱ ለሊትራ ማለት ወዲያውም አላየውም ማለት ስርጉ ቆይቶ ነው ትዛሉ ማለት እንትኑ ግላስ መሆኑን ያሰብኩት ለዛ ነው ማለት እንትኑ ቢሆን ኖሮ ያው ያስታውቃል ትንሽ እንደሆነ ተጫውታችሁ ነበር እንዴ ምናምን ሲላቸው ወድቆብኛል ምናምን አለችው ደምጣልሽ ብሎ ሄደ ሳምንቱን ሙሉ ልጅቷ ተጨንቃ ምትጸልየው ስለሱ እንትን ምትለው ስለሱ እንደዚህ መፈራት አያስፈራም በመሰረቱ በቃ ሰው ፈርቶሽ የሆነ ነገር ሲያረግ ምን ያረጋራ ተረጋግቶ ችግር የለውም ምናምን ነው የምትይው
ማንን ነው አብሬ ልስራ ማንን ነው? ያ በጣም ግን አሁን ወጣቱ ደግሞ ይገርመኛል። በጣም ተገርፎ አድጎ ከዛ ወላጅ ሲሆን ወጣቱ ይሄን መሰለ ልጅ ነው የደበደቡት ነገር አሁን ከብዶታል። አዲሱ ጀነሬሽን ልጁን ሲያይ በጣም ትናቸው ስዊት ናቸው። ከዚህ ይሄን ነው ያገለበጠች ማዘር ግን የሰዋቸው ፋዘር ይሄን ነው በሙሉያ ከዚህ ባይወዱን ነው የሚል ኮንክሉዥን ውስጥ ገበያለሽ እንጂ እንዴት ይዘነዘርልሻል? ጨርቅ አርገሽ ምናምን በሳምንት ታዩሽ harsh ብቻ መሆንን እንቀንስ። ከዛ አንቺ የምትወጃት 9ኛ ሩላችሁን ምናምን ውሳናችሁን ኤክስፕሌን አርጉ፣ ስታንዳርዳችሁን አብራሩ። የመጨረሻው ደግሞ ሪስፔክት፣ ልጆቻችሁን በሪስፔክት ትሪት አርጉ። ይሄ ልጅ ነው ብለሽ ይሄ ሂድዙት ምናምን ሳይሆን እንደ ሰው ናቸው እኮ ደግሞ እንደ ሰው ማንኛውም ሰው እንደምታከብር ሰውን አክብረሽ ኢቭን የምትጠቀሚው ላንጉዌጅ ቋንቋሽን ራሱ ሰውን እንደሚያከብር ሰው እንደዛ ትሪት አርጓቸው፣ አክብሯቸው የሚል አስር ቤዚክን ብቻ ከነዚህ አትጡ። በቃ እኔ ሌላው መሮኛል አይነት ነገር ብሎ አውጣና ኢንትረስቲንግ ነው። በጣም አሪፍ ነው። በጣም የምር ከተጠቀምንበት በጣም አሁን እያሰብኩ የነበርኩት የሆነ ወላጅ መሆንም በቃ ላይ ጠይቅ ይችላል። ይሄ ሰው መሆኑ አንደኛ ሰው መሆኑ፣ ሁለተኛ ደግሞ እያሰብኩ ያለሁት አሁን ይሄ ልክ ወላጅ ነው ኦን የምናደርገው ምናምን አይደለም፣ ፐርሰናሊቲ ነው። እነዚህን ፐርሰናሊቲ አሁን ሰው ማዳመጥ አሁን ያነሳናቸው በቃ ሰውን መውደድ፣ ቀንን መስማት፣ በቃ ለሰው ቅድሚያ መስጠት፣ ማዳመጥ፣ እንዴት ነሽ ማለት እኮ ነው። ስለዚህ ይሄን ሰው ላይ አሁን ላይ እንትን ካላልን ነገ ላይ እናደርጋለን ማለት ዘበት። ስለዚህ ዛሬ ፕራክቲስ ማድረግ ከጓደኞቻችን ጋር ምናምን ኢቨን ሪሌሽንሺፕ ውስጥ ሆነን እንኳን ይሄን ማወያየት ማውራት ይሄው ነው መልሶ የሚገባው። ስለዚህ ልጆቻችን እናዋራ ካለን እኛ እናወራለን ወይ? እኛ ኮሙኒኬት ማድረግ እንችላለን ወይ? ሐሳባችንን በስነ ስርዓት እንገልጻለን ወይ? እኛ ራሱ ልጄ ይግለጽልኝ የምትዩ ለልጄ ምን ይገልጻለሁ የምትዩ እኛ ምንድነን መጀመሪያ? ስለዚህ ከራሳችን ጋር ዲል እንድናደርግ ይሁን እላለሁ። ዋው እንዴ ወለድ የሚገርም ክሎዚንግ ነች። ያ ላጉላኩ እንዲማር የምትፈልጉ አይደል? ወላጆች አሁን ልጆቻቸውን የሚያሳድጉ እናቶች እንዲያታርጉ አባቶች እንዲያታርጉ አርጉ፣ ዘመዶች ወንድም እህቶች ምናምን የምትሉትን አናንመስሊ ታሪካችሁን ላኩልን። እኛም በሳይንሱ መሰረት እያመጣን እዚህም ፈተፍትላችኋለን። እናንተም በማውራት ውስጥ ድናላችሁ ብለን እናስባለን። እያላችሁ ጻፉልን። ወላጅም አሁን ወላጅ ሊሆን ያሰበም ወላጅም ያልሆነ ይማራል ብለን እናምናለን። ይሄን ይመስላል እጅ ለእጅ ፖድካስት። ባይ ጋይስ።